ሰላም ጤና ይስጥልን የመጋቢት 1 2017 አጫጭር የሶከር ኢትዮጵያን መረጃዎች ይዘንላችሁ ቀርበናል። ሰላም ዘራይ ለካፍ ሴት ኢንስትራክተሮች ልማት ፕሮግራም ተመረጠች። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በቅርቡ ለተቋቋመው የሴት ኢንስትራክተሮች ልማት ፕሮግራም 29 ተሳታፊዎችን ሲመርጥ የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ የሆነችው ኢትዮጵያዊቷ ሰላም ዘራይን ማካተቱ ታውቋል። በመላው አፍሪካ በአሰልጣኝነት ትምህርትና ስልጠና ክህሎት ያላቸውን ሴቶች የማፍራት እቅድ ያለው ፕሮግራም በኦንላይን ሞጁሎችና በአካል የሚሰጥ ሲሆን የመምራት ብቃት፣ ኮሚኒኬሽን፣ የአሰልጣኝነት ትምህርትና የተግባር እውቀትን የመሳሰሉ ቁልፍ ሁኔታዎች ላይ እንደሚያተኩርም ተሰምቷል። የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ ከሆነች በኋላ እንደ ካፍ ኤሊት ኢንስትራክተርነቷ የላይቤሪያ እግር ኳስ ማህበር ከ10 ዓመታት በኋላ ባሳለፈው ታህሳስ ወር ላይ የካፍ ኤ ላይሰንስ ስልጠና እንዲያዘጋጅ ማመቻቸቷ በጉልህ የሚነሳ ተግባሯ ነበር። የኢትዮጵያ ፕሪሚየር ሊግ የ22ኛ ሳምንት የሁለተኛ ቀን ጨዋታዎች ዛሬ ቀጥለው ተከናውነዋል። በሳምንቱ ከተጠበቁ ጨዋታዎች መካከል የነበረው የሀዲያ ሆሳዕናና ባህር ዳር ከተማ መርሃ ግብር ፍቅረ ሚካኤል አለሙ ባስቆጠራት ብቸኛ ጎል የጣናው ሞገድ ባለድል ሆኖበታል። ምሽቱን ቀጥለው የተካሄደው የአዳማ ከተማና ሲዳማ ቡና ጨዋታ ደግሞ በደካማ እንቅስቃሴዎች ታጅቦ ያለ ጎል ተቋጭቷል። ሊጉ ነገም ሲቀጥል መሪው ኢትዮጵያ መድን ከኢትዮጵያ ንግድ ባንክ፣ ወላይታ ድቻ ደግሞ ዋሎን ያስተናግዳል። አርባ ምንጭ ከመቀለ፣ መቻል ከፋሲል፣ ቅዱስ ጊዮርጊስ ከድሬዳዋ ከተማ ጋር በአዳማ የመጨረሻ ጨዋታ ሮብ የሚያከናውኑ ይሆናል። በሐዋሳ ሰው ሰራሽ ሜዳ ላይ ባሳለፍነው ቅዳሜ የተጀመረው የ2017 የኢትዮጵያ ሴቶች ፕሪሚየር ሊግ የሁለተኛው ዙር የ14ኛ ሳምንት የመጨረሻ ቀን መርሃ ግብር ዛሬ ተከናውኖ ተጠናቋል። ረፋድ ላይ ልደታ ክፍለ ከተማ በገብርኤል አበበ ብቸኛ ጎል ድሬዳዋን ሲረቱ ከሰዓት የነበረውና ደካማ እንቅስቃሴን ያስመለከተን የመቻልና ኢትዮጵያ ንግድ ባንክ ጨዋታ ያለ ጎል ተጠናቋል። በሳምንቱ የሚደረጉ መርሃ ግብሮችም ከረፍት ቀናት በኋላ የሚቀጥሉ ይሆናል። ሊጉን ኢትዮጵያ ንግድ ባንክ በ35 ነጥቦች አንደኛ ሆኖ ሲመራ ሐዋሳ ከተማ በ26 ነጥቦች ሁለተኛና መቻል በ25 ነጥቦች ሶስተኛ ላይ ተቀምጦ ይገኛል። ቂርቆስና አንበሪቾ በበኩላቸው ወራጅ ላይ አሁንም የሚገኙ ቡድኖች ሆነዋል። ከሁለት ተጫዋቾች ጋር የተለያዩት ወልዋሎች ጋናዊውን ደግሞ አስፈርመዋል። ወልዋሎች ጋናዊውን መናፉ መርን ነው ያስፈረሙት። ከዚህ ቀደም በጋናዎቹ ክለቦች ንሶ አትራም እና ሪል ታማሊ እንዲሁም ሀርት ሶፎክ መጫወት የቻለው ይህ ተጫዋች በግራ መስመር አጥቂነትና በአማካይነት መጫወት የሚችል ሲሆን በውድድር ዓመቱ አጋማሽ የዝውውር መስኮት ሳሙኤል ዮሐንስ፣ ሀብታሙ ንጉሴ፣ ፉአድ አዚዝ፣ ሙሳ ራማታ እና ናይጄሪያዊ ግብ ጠባቂ ኦሎሩ ኒሌኬ ኦጆ ቀጥሎ ቡድኑን ለመቀላቀል የተስማማ ስድስተኛው ተጫዋችም ሆኗል። የኢትዮጵያ ብሔራዊ ቡድን ከግብጽና ጅቡቲ ጋር ለሚያደርጋቸው የዓለም ዋንጫ ማጣሪያ ጨዋታዎች ለ24 ተጫዋቾች ጥሪ ተደርጓል። መጋቢት 12 ካዛብላንካ ሞሮኮ በሚገኘው መሐመድ አምስተኛ ስታዲየም ከግብጽ ጋር እንዲሁም መጋቢት 15 ኤል ጀዲዳ ሞሮኮ በሚገኘው ኤል አብዲ ስታዲየም ደግሞ ከጅቡቲ ጋር ጨዋታቸውን የሚያደርጉት ዋሊያዎቹ በአሰልጣኝ መሳይ ተፈሪ አማካኝነት በትላንትናው ዕለት ለ24 ተጫዋቾች ጥሪ ቀርቧል። ጥሪ የተደረገላቸውም ተጫዋቾች ከመጋቢት 4 ጀምሮ በቀጣይ በሚገለጽ ሆቴል በመሰባሰብ ዝግጅታቸውን እንደሚጀምሩም ፌዴሬሽኑ አስታውቋል። የመቻል ግብ ጠባቂ ሀገሩን በዓለም ዋንጫ ማጣሪያ እንዲወክል ጥሪ ተደረገለት። በ2016 የውድድር ዓመት የኢትዮጵያን እግር ኳስ የተዋወቀው የመቻሉ ግብ ጠባቂ አሊዌንዚ ናፊያን በተለያዩ ጊዜያት ሀገሩ ዩጋንዳን እንዲያገለግል ጥሪ ቀርቦለት በአህጉራዊና ዓለም አቀፋዊ የውድድር መድረኮች ሲጫወት ማሳለፉ ይታወቃል። በምስራቅ አፍሪካ በርካታ ግብ ጠባቂዎችን በማውጣት የምትታወቀው ዩጋንዳም ለ2026 የዓለም ዋንጫ ማጣሪያ ከፊቷ ላሉባት የሞዛምቢክና ጊኒ ጨዋታዎች ስብስቧን ዛሬ አሳውቃለች። በቤልጂየማዊ አሰልጣኝ ፖል ፑት የሚመሩት ክሬንሶቹ ለሁለቱ ጨዋታዎች ለ26 ተጫዋቾች ጥሪ ሳይቀርቡ ጎልደን አሮውስና ቡል ከሚጫወቱት ሁለት የግብ ዘቦች በተጨማሪ የመቻሉ ግብ ጠባቂ አሊዌንዚ ናፊያን እንዳለም ታውቋል።
የመስመር አጥቂው ሀቢብ ከማል አዲስ ክለብ ለመቀላቀል ከጫፍ ደርሷል። ላለፉት 2 ዓመት ተኩል ከኢትዮጵያ መድን ጋር ቆይታ የነበረው የቀድሞ የኢትዮ ኤሌክትሪክ ኮልፌና አርባ ምንጭ የመስመር አጥቂ የነበረው ሀቢብ ከማል ከክለቡ ጋር የሚያቆየው ኮንትራት ቢኖረውም ዛሬ በስምምነት መለያየቱን ተከትሎ ወደ ምስራቁ ክለብ ድሬዳዋ ከተማ ለማምራት ከጫፍ ደርሷል። በሌላ የድሬዳዋ ዜና ከመስመር አጥቂያቸው ተመስገን ደረሰ ጋር በስምምነት መለያየታቸው ታውቋል። በቅርቡ ከሲዳማ ቡና ጋር በስምምነት የተለያየው ግብ ጠባቂ አዲስ ክለብ ለመቀላቀል ከጫፍ ደርሷል። ያለፉትን 3 ዓመት ከ6 ወራት ካሳለፈበት ሲዳማ ቡና በስምምነት የተለያየው ግብ ጠባቂው መክብብ ደገፉ የሊጉን መሪ ኢትዮጵያ መድንን ለመቀላቀል ከጫፍ ደርሷል። ከሌላኛው ግብ ጠባቂ ተክለማርያም ሻንቆ ጋር የተለያዩት መድኖች መክብብ ደገፉን የእርሱ ምትክ አድርጎ ለማስፈረም ዛሬ ሕክምና ምርመራውን ያጠናቀቀ ሲሆን በነገው ዕለትም ፊርማውን ያኖራል ተብሎ ይጠበቃል። ኢትዮጵያዊቷ አጥቂ ሎዛ አበራ ለክለቧ ዲሲ ፓወር የመጀመሪያ ግቧን አስቆጥራለች። የአሜሪካ ዩኤስኤል ሱፐር ሊግ የሁለተኛውን ዙር ሁለተኛ ጨዋታቸውን ያደረጉት የኢትዮጵያዊቷ አጥቂ ሎዛ አበራ ክለብ ዲሲ ፓወሮች ትላንት ሌክሲንግተንን በሜዳቸው ኦዲ ፊልድ አስተናግደው 2-1 ሲሸነፉ አጥቂዋ ሎዛ አበራ ቡድኗን ከሽንፈት ያልታደገች ብቸኛ ጎልን አስቆጥራለች። 78ኛው ደቂቃ ላይ ተቀይራ የገባችው ኢትዮጵያዊቷ አንስት አጥቂ 8 ደቂቃዎችን ብቻ ሜዳ ላይ ከቆየች በኋላ በሊጉ የመጨረሻው ደረጃ ላይ ለሚገኘው ቡድኗ ግብን አስቆጥራለች። የኢትዮጵያ ከፍተኛ ሊግ የዚህ ሳምንት ጨዋታዎች በዛሬው ዕለት ተጀምረዋል። በምድብ ለ የ15ኛ ሳምንቱ የጀመረው መርሃ ግብር የአሰልጣኝ ክፍሌ ቦልተናው ሀላባ ሻሸመኔን 2-0 ሲረታ፣ ኔጌሌ አርሲ ደግሞ የአሰልጣኝ አንዋር ያሲኑን አክሱም ከተማን ተፈትኖም ቢሆን 3-2 ረቷል። የምድቡ ቀሪ ጨዋታዎች ነገም ሲቀጥሉ ንብ ከስልጤ ወራቤ፣ ሱሉልታ ከአዲስ አበባ ዩኒቨርሲቲ፣ ረቡ ደግሞ የካ ከቦዲቲ ኦሜድላ ከደሴ ጋር ይጫወታሉ። የምድብ የ16ኛ ሳምንት ጨዋታዎች ደግሞ ነገ ሲጀመሩ ሸገር ከሶሎዳድዋ፣ ወልቂጤ ከደደቢት፣ ረቡ ደግሞ እንጅባራ ከነቀምት፣ አምቦ ከደብረ ብርሃን፣ ሐሙስ ቤንች ማጂ ቡና ከጋሞ ጭንቻ፣ ዱራሜ ከተማ ደግሞ ከአዲስ አበባ ከተማ ጋር በሳምንቱ የሚገናኙ